መጽሐፍ ቅዱስ ክፍል መዝሙረ ዳዊት ምዕራፍ 68 ቁጥር 1 እስከ 3 ድረስ ያለውን ክፍል አብረን እናያለን። እግዚአብሔር ይነሳ፣ ጠላቶቹም ይበተኑ፣ የሚጠሉትም ከፊቱ ይሽሹ። ጢስ እንደሚበንን እንዲሁ ይብነኑ፣ ሴም በእሳት ፊት እንደሚቀልጥ እንዲሁ ኃጢያን ከእግዚአብሔር ፊት ይጥፉ። ጻድቃንም ደስ ይበላቸው፣ በእግዚአብሔርም ፊት ሐሴት አድርጉ፣ በደስታም ደስ ይበላቸው። መዝሙረኛው ዳዊት በምዕራፍ 68 ቁጥር 1 እስከ 3 ድረስ ባለው ክፍል ያሰፈረው ሐሳብ የዳዊት የምስጋና መዝሙር ነው። በኃይለኞችና በባለጠጎች መፍታቸውን ተቀምቶ ለዘመናት ለተረገጡት ለእስራኤላውያን እግዚአብሔር በቅንነት ፍርድ ባመጣ ጊዜ የምስኪኖች ለቅሶ ወደ ምስጋና ተለወጠ። የመልእክት ርዕስ በዚህ ዓመት እግዚአብሔር በሰፈራችሁ ይከሰታል ይላል። በዚህ ሳምንት፣ በዚህ ወር፣ በዚህ ዓመት እግዚአብሔር በአንተ ሰፈር ይገለጣል። ይከሰታል፣ ይታያል። እግዚአብሔር በሚገለጥበት ጊዜ አስጨናቂዎች ምን እንደሚሆኑ፣ እግዚአብሔር በሚከሰትበት ጊዜ ጭቁኖችና ምስኪኖች ምን እንደሚሆኑ በዚህ በምስጋና መዝሙር ውስጥ ዳዊት በዝርዝር ይናገራል። በእግዚአብሔር መከሰት ውስጥ ወደዛም ወደዚህም የሚሰራ ኃይል አለ። እግዚአብሔር ሲከሰት አስጨናቂዎች ተራራ ላይ እንደተበታተነ በረዶ ይበታተናሉ። እኔ አንድ መልእክት አለኝ። በእግዚአብሔር ፊት አንድም ጠላት አይቆምም። የተረገጣችሁ የሆነ ነገር የተወሰደባችሁ ቀን የምትጠብቁ ሰዎች ይሄ መልእክት ለእናንተ ነው። ሰዓቱ ደርሷል። የእስራኤል አምላክ ግርማ የተላበሰ በፊቱ ማንም የማይቆም እሳት ነበልባል የሆነ በሲና ተራራ ላይ እንደተገለጠ እግዚአብሔር ይከሰታል። መፍታችን በቀሙት ጭንቅላታችን በረገጡት ላይ አንተ ተነስ። ምን ማለት ነው? አንተ ተከሰት። እግዚአብሔር ሲከሰት የጠላቶቹ አቅም ብስነት ምን እንደሚመስል ይናገራል። አንተ ስትከሰት ኃይል አለን የሚሉት ጡንቻቸውን የሚጠቀሙ ባለጠጎች ምስኪኖቹን የረገጡ፣ ጭቁኖቹን የረገጡ፣ መፍታቸውን የወሰዱ፣ ቀና እንዳይሉ የከለከሉ አንተ ስትከሰት እንደ ሴም ይቀልጣሉ። ባንተ ፊት ሴም ይሆናሉ። ባንተ ፊት ነፋስ ይሆናሉ። በእኛ ፊት አንበሳ ናቸው፣ አንተ ስትከሰት ግን እንደ ቅቤ ይቀልጣሉ አለ። በእናንተ ፊት አንበሳ ናቸው፣ በእናንተ ፊት እንደ ተራራ ያስፈራሉ። እግዚአብሔር ሲከሰት ግን እንደ ፔስታል ይሆናሉ። ይህን መልእክት ይዤ ነው የመጣው ዛሬ። እግዚአብሔር መከሰቱ አይቀርም። አመንክም አላመንክም፣ ተቀበልክም አልተቀበልክም፣ በዚህ ሳምንት የእስራኤል አምላክ ባስጨነቃችሁ ጉዳይ ላይ፣ ባስለቀሰ ሁኔታ ላይ፣ ባለቀሳችሁበት ጉዳይ ላይ ግርማ ተላብሶ በኃይልና በስልጣን ይከሰታል። ከኛ ጋር ነው የሚጋፈጡት፣ ካንተ ጋር ግን መቆም አይችሉም። መዝሙረ ዳዊት ምዕራፍ 68 ቁጥር 2 ላይ ምን ይላል? አንተ ስትገለጥ ጢስ እንደሚበንን እንዲሁ ምን ይበሉ? ይብነኑ። ሴም በእሳት ፊት እንደሚቀልጥ እንዲሁ ኃጢያን በእግዚአብሔር ፊት ይጥፉ። አንተ ስትገለጥ አይጨበጡም። አንተ ስትገለጥ ቅርጽ የላቸውም፣ ሼፍ የላቸውም። አንተ ስትገለጥ ነፋስ ይሆናሉ። አንተ ተነስ፣ እግዚአብሔር ይነሳ ብሎ ይጀምራል። በዚህ ሳምንት ለአንድ ሰው እግዚአብሔር ሲነሳ አይቻለሁ። ከመሃል እስከ መጨረሻ ያላችሁ እንደ እግዚአብሔር ሰው ይሄንን መልእክት አስተላልፋለሁ። እግዚአብሔር እነሳለሁ አለ። እግዚአብሔር ሲነሳ የምስኪኖች ሐዘን ወደ ዝማሬ ይለወጣል። እግዚአብሔር ሲነሳ የምስኪኖች ሐዘን ወደ ዝማሬ ይለወጣል። እግዚአብሔር ሲከሰት የመጀመሪያው የምስኪኖች ሐዘን በዝማሬ ይለወጣል።
እግዚአብሔር ሲከሰት መብታቸውን ያጡ ጭቁኖች ባለሙሉ መብት ይሆናሉ። የተገፉት ተረኛ ሆኖ እግዚአብሔር ጠላቶቻቸውን ሲበቀል እያዩ ካሳቸውን ይቆጥራሉ። ይሄም የኔ ነው። ተከልክዬ ነበረ፣ ተገፍቼ ነበረ፣ አሁን ተለቀቀልኝ፣ አሁን ያዝኩ፣ አሁን የኔ ሆኗል። ይሄ የኔ ቦታ ነበረ፣ ይሄ የኔ ወንበር ነበረ፣ ይሄ የኔ ስራ ቦታ ነበረ፣ ይሄ የኔ ትዳር ነበረ፣ ይሄ የኔ ፋይናንስ ነበረ፣ ይሄ የኔ ጉዳይ ነበረ። በካሳ ይንበሻበሻሉ። ነው እግዚአብሔር እንደዚህ ብሎኛል። ይሄ ወር ከመዘጋቱ በፊት ለአንዳንዶቻችሁ የእግዚአብሔር መከሰት ካሳ ይዞ መጥቷል። በእግዚአብሔር መከሰት ውስጥ ያለውን ካሳ ተቀበሉ። በእግዚአብሔር መከሰት ውስጥ ያለውን ካሳ ተቀበሉ። እግዚአብሔር ከሰማይ ካለው ከተቀደሰው ማደሪያ ሰዎችን ሁሉ ምን ይላል? ያያል። ምስኪኖች ሲበደሉ ያያል። ስልጣን ያላቸው ስልጣናቸውን ተጠቅሞ፣ ሀብት ያላቸው ሀብታቸውን ተጠቅሞ ምስኪኖችን ሲረግጡ እግዚአብሔር ከላይ ሆኖ ያያል። ከተቀደሰው ማደሪያ ላይ ሆኖ ያያል። በእግዚአብሔር አይኖች ፊት የሚደበቅ ነገር የለም። የሰዎችን ሐቅ የሚዘርፉ፣ የሰዎችን እውነት የሚቀብሩ ለዛሬ ቦታ ሊይዙ ይችላሉ። እግዚአብሔር ግን ከላይ ስለሚያይ መዝሙረ ዳዊት ምዕራፍ 68 ላይ እግዚአብሔር ይነሳ የተባለው ቃል ሲፈጸም መግቢያቸው ከባድ ነው። አጠገብ ያለውን ሰው እግዚአብሔር ስለተነሳ ትካሳለ በለው። ኤነርጂያችሁን ጨርሳችሁ ቁጭ ያላችሁ ሰዎች እግዚአብሔር ተነስቷል። እግዚአብሔር ተነስቷል። አታልቅስ፣ እግዚአብሔር ተነስቷል። አትጨነቅ፣ እግዚአብሔር ተነስቷል። ግራ አትጋባ፣ እግዚአብሔር ተነስቷል። በዚህ ሳምንት የእግዚአብሔርን እጅ ታያላችሁ። በዚህ ሳምንት የእግዚአብሔርን ጣት ታያላችሁ። በዚህ ዓመት የእግዚአብሔርን ኃይል ታያላችሁ። አይኖቹ መብታቸው በኃያላንና በባለጠጎች በተረገጠ ምስኪኖችና ጭቁኖች ላይ ናቸው። ያያል። ጭቁኖች ሲጮሁ መብታቸውን የለቀቁ የተፈናቀሉ በውሸት የተከሰሱ ሲያለቅሱ ያያል። ለማይገባ ሰው ቦታቸውን ለቆ ሲሄዱም ያያል። ከላይ ሆኖ ምን ይላል? ያያል። ለምንድነው እያለቀሱ ቶሎ ማይመጣው? ካሳ እያዘጋጀ ነው። በዚህ ክፍል በመዝሙራዊ ቋንቋ መዝሙረኛው ዳዊት ስለ እግዚአብሔር አንድ ነገር ይላል። እግዚአብሔር አባት ተሟጋችና ታዳጊ በማለት ይጠራዋል። አባት ተሟጋች ታዳጊ ይለዋል እግዚአብሔርን። ይሄ ዳዊት ለእግዚአብሔር የሰጠው ስም ነው። የእግዚአብሔርን ትድግና የቀመሰው ዳዊት ተከቦ ባለበት ሰዓት እግዚአብሔር እንዴት እንዳስመለጠውና እግዚአብሔር እንዴት እንዳዳነው የተመለከተው ዳዊት እግዚአብሔርን የጭቁኖችና የምስኪኖች አባት፣ የጭቁኖችና የምስኪኖች ተሟጋች፣ የጭቁኖችና የምስኪኖች ታዳጊ። አጠገብ ያለውን ሰው እግዚአብሔር አባት ነው። እግዚአብሔር የምስኪኖች አባት፣ የምስኪኖች ታዳጊ፣ የምስኪኖች ተሟጋች ነው በሎ። እግዚአብሔር የእርሱን ጥበቃና ብድራት ለሚሹ አባት ለሌላቸው ልጆች፣ ባልቴቶች፣ ብቸኞችና እስረኞች ዋስ ጠበቃቸው ነው። ለማን? ለምስኪኖች። ለማን? ወላጅ ለሌላቸው። እግዚአብሔር ዋስ ጠበቃቸው ነው። በዚህ ሳምንት የጠበቃችሁን ኃይል ታያላችሁ። የጠበቃችሁን ክንድ ታያላችሁ። እግዚአብሔር ምድራዊ ጦረኛ አይደለም። እግዚአብሔር መለኮታዊ ጦረኛ ነው። አንድ ነገር ይላል ዳዊት ደግሞ እግዚአብሔር አመፀኞችን በመቅጣት የምስኪኖችን ሐዘን በዝማሬ ይለውጣል ይላል። አስጨናቂዎች ሲቀጡ አንተ ቤት ዝማሬ ይጀምራል። አውቶማቲካሊ ለቅሶ ወደ ሳቅ ይቀየራል። በእውነት እላችኋለሁ እግዚአብሔር ጠላቶቻችሁን መቅጣት ይጀምራል። እግዚአብሔር ይከሰታል አላልንም? እግዚአብሔር ሲከሰት እንደዚህ ይሆናል። በጠላቶቻችሁ መንደር አደገኛ በቀል፣ ለበቀል ነው እግዚአብሔር የሚገለጠው። እዛ ሰፈር ለበቀል፣ እዚህ ሰፈር ለካሳ። ሟርተኞች መንደር ለበቀል፣ በመተተኞች መንደር ለበቀል፣ በአስማተኞች ዘንድ ለበቀል፣ በቅዱሳን ዘንድ ለካሳ ይገለጣል። እግዚአብሔር መለኮታዊ ጦረኛ ስለሆነ እስራኤልን ከግብፅ አውጥቶ በምድረ በዳው መራት። በሲና ተራራ ላይ ሲገለጥ የምድር መናወጥ አውሎ ነፋስ ነበር። ዘጸአት ምዕራፍ 19 ቁጥር 16 እስከ 17 ያለውን ክፍል አብረን እናያለን። አመጣጡ እጅግ ግርማ የተላበሰ ነበር።
እግዚአብሔር ይከሰታል ብዬ ስለ አንዳንድ ሰዎች ዝም ብሎ የሚል ስሜት ይሰማል ብላችሁ ነው የምታስቡት። አይደለም። እግዚአብሔር ሲከሰት ሰማይ ምድር ይንቀጠቀጣል። እግዚአብሔር ይከሰታል ነው ያልኩት። ለዘመናት የተያዘባችሁ ነገር በሙሉ በዚህ ወቅት ይለቀቃል። ዘጸአት ምዕራፍ 19 ቁጥር 16 እስከ 17 እንዲህም ሆነ በሦስተኛው ቀን በማለዳ ጊዜ ነጎድጓድና መብረቅ ከባድም ደመና እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ምን አሉ? ተንቀጠቀጡ። ነጎድጓድ፣ መብረቅ፣ ከባድ ደመና፣ እጅግ የበረታ የቀንደ መለከት ድምፅ። ምንድነው የተፈጠረው? እግዚአብሔር ተከሰተ። የት? ተራራው ላይ እግዚአብሔር ወረደ። በሰፈሩም የነበሩ ሕዝብ ሁሉ ምን አሉ? ተንቀጠቀጡ። አያይዞም እንደዚህ ይላል፣ እግዚአብሔር ሲከሰት ጠላቶቻችን እንደሚደመሰሱ አስክሬናቸውና የጦር መሳሪያቸው በተራራ ላይ እንደሚበታተን በረዶ ይሆናል ይላል። ይሄ የሚመጣው ወር የሐዘን ወር አይደለም። የሚመጣው ወር የግራ መጋባት ወር አይደለም። በሚመጣው ሳምንት አንድ ነገር ይሆናል። በገናችሁን ይዛችሁ ታሸበሽባላችሁ። እንደ ነብይ እናገራለሁ። ድንኳናችሁ ውስጥ እልልታ ይሰማኛል። እናንተ የምትኖሩበት አካባቢ ከናንተ የተነሳ ለእግዚአብሔር ምስጋና ይቀርባል። አሁን ካለውበት ወር ወደሚቀጥለው ወር ሲገባ እንደዚህ ይሆናል። እየዘመርኩ ገባለሁ። ወዳ ባሻታ ካፓራ ለሴ ፕሬቪያና ማን አንድ ሰው ጮሆ አሜን ይበል። ወደሚመጣው ዓመት እንዳትሻገር ባንተና በቤተሰቦች ላይ መተቱና ድግምቱን አድሶ የሚጠብቅ ይስማ። 20 ጊዜ ማሳደስ ይችላል። እኔ በተሰጠኝ ኃይል ጣልቃ ገባለሁ። እኔ ስልጣን ተሰጥቶኛል። እግዚአብሔር ይከሰታል። እግዚአብሔር ሲከሰት እናንተ ቤት ያለው ሐዘን ወደ ሳቅ ይቀየራል። እግዚአብሔር ሲከሰት ይሞታል የተባለ ሰው በገና ይዞ ያሸበሽባል። እግዚአብሔር በመከሰቱ ምክንያት ነገሩ ይገለበጣል። እስኪ አጠገብ ያለውን ሰው ነገሩ ይገለበጣል። ዘጸአት ምዕራፍ 15 ቁጥር 20 እስከ 21 ይሄ አሁን እኛ ቤት ሊሆን ነው። ብታምንም ባታምንም ኒያማሶቶ አታማሼኬ ፕራስ ያናማቶ ቬላሲያሽ አቲያማሶ ፕሮቬኒያ የአሮን እህት ነብይቱ ማርያምም ከበሮ በእጇ ወሰደች። ሴቶችም ሁሉ በከበሮና በዘፈን በኋላ ወጡ። ማርያምም እየዘመረች መለሰችላቸው፣ በክብር ከፍ ከፍ ብሎአልና ለእግዚአብሔር ዘምሩ፣ ፈረሱንና ፈረሰኛውን በባህር ጣለ። አሸካፓያ ዩሲ እግዚአብሔር ሲከሰት እንደዚህ ይሆናል። ፈረሱም ፈረሰኛው ባህር ውስጥ ይገባል። በዚህ ወር እግዚአብሔር ይከሰታል። በጆሮ ያልተሰማ በልብ ያልታሰበ እነሆ አዲስ ነገር ይሆናል። እነሆ አዲስ ነገር ይሆናል። እነሆ አዲስ ነገር ይሆናል። ቀጥሎ ያለውን መልእክት ሲናገር ይሄ መሆኑ አይቀርም። አንዳንዱ መቃጠሉ፣ አንዳንዱ መጋጨቱ አይቀርም። በሚመጣው ዓመት እግዚአብሔር ሊንከባከባችሁና ሊባርካችሁ መንገዳችሁን ቀድሟል። 2018 እግዚአብሔር እንደዚህ ነው የሚያደርገኝንን እንዴት እንደሚንከባከበኝ እንዲህ አድርጎ ነው የሚይዘኝ። እንዲህ እንደዚህ አያችሁ። መሬት አትንካ። በሚመጣው ዓመት እግዚአብሔር ምን ሊያደርጋችሁ? ሊንከባከባችሁና ልባርካችሁ መንገዳችሁን ምን ብሏል? እስኪ ቀድሟል በሉት። ኦሬዲ 2018 ተቀድሟል። እጁ ላይ አድርጎ ሊንከባከበኝ፣ ከእጁ ላይ አድርጎ ልባርከኝ ወጥቷል እግዚአብሔር መንገድን። ማታ ብቻዬን ሆኜ ሰርፕራይዝ ነው የሆንኩት። ልንከባከብህና ልባርክህ ወጥቻለሁ አለኝ። ሃሌሉያ አልኩታ። ሰከፓራሎሲያ የሆኑ ግለሰቦችን ለማናደድ እንዳይደለ ከመጽሐፍ ቅዱስ እንደሆነ መዝሙረ ዳዊት ምዕራፍ 68 ቁጥር 7 እስከ 10 ያለው ክፍል አውጥተን እናያለን። እግዚአብሔር ሊንከባከበንና ሊባርከን
መንገዳችን እንደቀደመ መጽሐፍ ቅዱስ እንደሚያወራ ከራሴ እንዳላመጣው የሆኑ ሰዎችን ለማናደድ እንዳይደለ ስሜታዊ ንግግር እንዳይደለ መልእክት እንደሆነ ከእግዚአብሔር ቃል ጎራ ብለን እንመልከት። አቤቱ በሕዝብም ፊት በወጣ ጊዜ ወጥቷል። በሕዝቡ ፊት እግዚአብሔር ምን ብሏል? ወጥቷል ብላችሁ ያዙ። በምድረ በዳም ባለፍህ ጊዜ ምድር ተናወጠች። ወደሚቀጥለው ከሲና አምላክ ፊት ከእስራኤል አምላክ ፊት ሰማያትም አንጠባጠቡ። መባረክ ጀምሯል። እንክብካቤም አለ። ምን አሉ? አንጠባጠቡ። ምድረ በዳ ነው፣ ሰማይ ግን ዝም ብሎ ይለቃል። ከዛ አቤቱ የሞገስን ዝናብ ለርስትህ አዘነብህ፣ በደከመም ጊዜ አንተ ምን አልኩ? አጸናሁ። በታምራት አምላክ ታምናላችሁ? እግዚአብሔር የታምራት አምላክ እንደሆነ ታምናላችሁ? እንደዛ ከሆነ በሚመጣው ዓመት እግዚአብሔር ይንከባከባችኋል፣ እግዚአብሔር ይጠብቃችኋል። ስለሰማችሁኝ በጣም አድርጌ አመሰግናለሁ። እግዚአብሔር ባርካችሁ።